ሰላም ሰላም ውድ የሳይንስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ 8ኛ ክፍል ጀነራል ሳይንስ ዩኒት 3 ክላሲፊኬሽን ኦፍ ኮምፓውንድስ የሚለውን ዩኒት ይዘን መጥተናል ማለት ነው። ስለዚህ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ስለዚህ ቀጥታ ወደ ትምህርቱ አልፋለሁ ማለት ነው። ስለዚህ ዩኒት 3 ክላሲፊኬሽን ኦፍ ኮምፓውንድ ይላል ማለት ነው። ስለዚህ ክላሲፊኬሽን ማለት መከፋፈል ማለት ነው። ኮምፓውንድ ማለት ደግሞ ውህድ ማለት ነው። አንድ ኤሌመንት እና ሌላ ኤሌመንት ሁለት እና ከዛ በላይ የሆኑ ወይ ሁለት ሊሆኑ ይችላሉ ወይ ደግሞ ሶስት እና ከዛ በላይ የሆኑ ኤሌመንቶች ኮምባይን ሲያደርጉ የሚፈጠር ውህድ ምን ይባላል ማለት ነው? ምን ይባላል? ይህንን ኮምፓውንድ ነው አለ። ስለዚህ ኮምፓውንድ ክላሲፊኬሽን ዛሬ በደንብ እናያለን ማለት ነው። ስለዚህ መጽሐፉ የሚጀምረው በዩኒት አውትካም አለው የመጽሐፉ ማለት ነው። ዩኒት አውትካሙ ስለዚህ ምን ይላል እዚህ ጋር at the end of this unit you will be able to ይላል። ይህን ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ እዚህ ጋር ተጽፈዋል ማለት ነው። የመጀመሪያው explain the classification of compound into organic and inorganic compound እንዴት ኮምፓውንዶችን ኦርጋኒክ እና ኢንኦርጋኒክ ብለን ክላሲፋይ እንደምናደርጋቸው ኤክስፕሌን ታደርጋላችሁ ታብራራላችሁ እያለ ነው። ሁለተኛ write the formulas and names the first 10 alkenes alkyne and list the use of some important organic compound የመጀመሪያው የአልኬን እና አልካይን እንዲሁም ደግሞ ጠቃሚ የሆኑ ኦርጋኒክ ኮምፓውንዶችን ፎርሙላቸውን ትጽፋላችሁ። እንዲሁም ደግሞ ኔም ታደርጋላችሁ ከአንደኛ እስከ 10ኛ ያሉ ሃይድሮካርቦኖችን ሊስት ታደርጋላችሁ እያለ ነው። እንዲሁም ደግሞ ክላሲፋይ ኦክሳይድስ ኢንቱ ዲፈረንት ግሩፕስ ኤንድ ጊቭ ኤግዛምፕል ኦፍ ኢች ግሩፕ። ስለዚህ ኦክሳይዶችን ለተለያዩ ግሩፖች ክላሲፋይ ያደርጉና ክፈሉና ለእያንዳንዳቸው ደግሞ ኤግዛምፕል ስጡ ይለናል። እንዲሁም ደግሞ ዲቨሎፕ ስኪል ኢን አይዴንቲፋይንግ አሲድ ቤዝ ኤንድ ኒውትራል ሶሉሽን። ስለዚህ አንድን ሶሉሽን ቤዚክ ነው እንዲሁም ደግሞ ኒውትራል ነው አሲዲክ ነው ለማለት የሚያስችለንን ስኪል ዲቨሎፕ ታደርጋላችሁ ወይም ደግሞ ታሳድጋላችሁ እያለን ነው። ዲፋይን ኤንድ አፕላይ ዘ ኮንሴፕት ኦፍ ኒውትራላይዜሽን ይህንን አሁን ቀጣይ ይህንን ዩኒት ከጨረስን በኋላ ማወቅ ያለ የሚጠበቅብን ስለሆነ አሁን ምንም የሚያስጨንቀን የለ ሁሉንም ስለምናየው ማለት። ኒውትራላይዜሽን ማለት አሲድ እና ቤዝ ሪያክት ሲያደርጉ የሚፈጠር ሪያክሽን ኒውትራላይዜሽን ሪያክሽን ይባላል። ስለዚህ ይህንን ዲፋይን አደረግነው እንደውም እዚሁ እንዲሁም ይህን ዩኒት ስጨርሱ ዲፋይን ታደርጉታላችሁ የተባለ ነው። ኤክስፕሌን ሴፍቲ ፕሪኮሽን ዋይል ወርኪንግ ዊዝ አሲድ ኤንድ ቤዝ። ስለዚህ በተለያየ ቦታ በላብራቶሪ ሊሆን ይችላል በቤታችን አሲዶችን እና ቤዞችን በምንጠቀምበት ጊዜ እንዴት ራሳችንን ሴፍ እናደርጋለን እንጠብቃለን የሚለውን ፕሪኮሽን ጥንቃቄና ሴፍቲ ኤክስፕሌን ታደርጋላችሁ ወይም ደግሞ ታውቃላችሁ። ዲሞንስትሬት ሳይንቲፊክ ኢንኩዌሪስ እንዴት ሳይንቲፊክ የሆኑ ጥያቄዎችን ዲሞንስትሬት ታደርጋላችሁ፣ ስኪል ታዳብራላችሁ። ኦብዘርቭ ማድረግ፣ ክላሲፋይ፣ ኮምፔር፣ ኮንትራስት፣ ኮሚኒኬት ጥያቄዎችን መጠየቅ፣ አስኪንግ ኩዌሽን፣ ኤክስፐሪመንት መስራት፣ ኮንክሉዥን ወይም ደግሞ ለምሳሌ የሆነ ላቦራቶሪ ውስጥ ገብታችሁ ኤክስፐሪመንት ከሰራችሁ በኋላ እንዴት ሪዛልት ውጤታችሁን ኮንክሉዝ ታጠቃልላላችሁ። አፕላይ ዘ ኮንሴፕት ኦፍ ኤንድ ፕሮብለም ሶልቪንግ እንዴት ችግሮችን እንደምትፈቱ በዚህ ዩኒት እናያለን ማለት ነው። ስለዚህ የሚኒስትሪ ፈተናችሁም የሚወጣው ይህንን ለርኒንግ አውትካም መሰረት አድርጎ ስለሆነ እያንዳንዱን እዚህ ጋር ያለውን ነገር ጊዜ የፈጀውበት ማወቅ ስላለባችሁ ነው ማለት ነው። ስለዚህ ሜን ኮንቴንቶች እነዚህ ናቸው። ኢንትሮዳክሽን እናያለን፣ ኦርጋኒክ ኮምፓውንድ፣ ኢንኦርጋኒክ ኮምፓውንድ እና ኒውትራላይዜሽን ሪያክሽን ኤንድ ሳልት የሚለውን እናያለን ማለት ነው። ስለዚህ በዛሬ ፓርት 1 ኢንትሮዳክሽን እና ኦርጋኒክ ኮምፓውንድን ፓርት 1 እናይና ፓርት 2 እና ፓርት 3 ደግሞ እንደዚህ ይቀጥላሉ ማለት ነው። ሶ ኢንትሮዳክሽን እዚህ ጋር እንግዲህ በእያንዳንዱ ሰው ቶፒክ ላይ የራሱ የሆነ አውትካም አለው። ይህን ለምሳሌ ይህን ኢንትሮዳክሽን ከጨረሳችሁ በኋላ ማወቅ ያለባችሁ። ስለዚህ ጊዜያችንን ለመጠቀም ያህል እናንተ ታነቡታላችሁ፣ እኔ ደግሞ ወደ ዋናው ፓርት አልፋለሁኝ ማለት ነው። ሶ
During the later part of 18th century and the early part of the 19th century, chemists began to categorize